ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ነው ዛሬም የአማርኛ ፊደላትን ሙሉ 34ቱን ፊደላት ንገራችሁ መጣው ማለት ነው። እነሱም ድምጻቸው እንዴት ነው መለየት ምንችል ላላችሁኝ ለእናንተ አምጥቼላችኋለሁ ማለት ነው። እንዴት ነው 34ቱን ፊደላት ድምጻቸውን መለየት የምንችለው? ለምሳሌ በጣም ግራ የሚያጋቡ ነው። በአብዛኛው ሰዓት ሁለተኛ እና አራተኛ ፊደል፣ ሶስተኛ እና ስድስተኛ ፊደል በጣም ያስቸግሩናልና እነሱን ለመለየት እና የሰባት ፊደላትን ድምጽ መለየት ብቻ ይጠበቅብናል ማለት ነው። እነዚህም ከላይ በቢጫ ከለር ያስቀመጥኩላችሁ ናቸው። እነሱን ብቻ ታዳምጡኝና ሌሎቹን መያዝ ትችላላችሁ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ቀጥታ እኔ ወደ ትምህርቱ ነው መስራችሁ ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁ ትቆያላችሁ። መልካም ቆይታ። ለምሳሌ ከዚህ ጋር በቢጫ ከለር ያደረኩባቸው ይሄ የመጀመሪያ የተቀመጠው ፊደል በመጀመሪያ ያሉትን በሙሉ እነዚህን ይመራል ማለት ነው። በመጀመሪያ ያሉትን ከዚህ ጋር ያሉትን በሙሉ ይመራቸዋል ማለት ነው። ይሄኛውም ሲደመር በሁለተኛ ያለው በሁለተኛ ደረጃ ያሉትን በሙሉ ይመራቸዋል ማለት ነው። ከዚህ ጋርም ሶስተኛውም እያለ እስከ ሰባተኛው ድረስ ይቀጥላል ማለት ነው። እንዴት እንደሆነ አጠራሩን ማሳያችኋለሁ። እንዴት መለየት እንደምንችል ድምጻቸውን መጀመሪያ ከዚህ ጋር ያሉትን አግድም እጠራላችኋለሁ። በቢጫ ከለር ያስቀመጧቸው ማለት ነው። ከዛ እያንዳንዳቸው እንዴት መሄድ እንዳለበት ቁልቁል አነብላችኋለሁ። ቁልቁል ካነበብላችሁ በኋላ ደግሞ አግድም እንደዚህ ከግራ ወደ ቀኝ ማለት ነው እያነበብላችሁ ይሄዳለሁ። ስለዚህ ከዚህኛው ስንጀምር ድምጹን በደንብ አዳምጡኝ። በደንብ ለማዳመጥ ሞክሩ። እነዚህ የሰባቶችን ድምጾች ከለያችሁ በኋላ ምንም ስለማያስቸግራችሁ እነዚህን በደንብ አዳምጡ። ስለዚህ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ እደግመዋለሁ። አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ስለዚህ ከዚህ ላይ በመጀመሪያው ድምጽ የማይገዙ ሁለት ፊደላት አሉ ማለት ነው። እነሱን ልንገራችሁና እነሱ በማን ይገዛሉ ካላችሁ በዚህ በአራተኛው ድምጽ ነው የሚገዙ ማለት ነው። እነሱም የሀዘሮች ናቸው። የሀዘሮች አይሚን ብዙሃን ውሃ የሚጨምራል ማለት ነው። ሶስት ናቸው። ከዚህ ጋር ሀሌታ ውሃ አለ፣ ሀመር ውሃ፣ እንደገና ደግሞ ብዙሃን ውሃ በኋላ አሳያችኋለሁ። ብዙሃን ውሃ እነዚህ በመጀመሪያው በዚህኛው ድምጽ አይገዙም። በየትኛው ነው የሚገዙ ማለት ነው? በአ በአራተኛው አ ይገዛሉ ማለት ነው። ስለዚህ እንዴት ነው እነዚህ ፊደላት 34ቱን በሙሉ የአማርኛ ፊደሎች በእነዚህ በሰባቱ ድምጽ እንዴት ነው ሊወሰን የሚችል የሚለውን አሁንም እዚሁ ጋር ልጥራላችሁ። ተከታተሉኝ። ሀን ዘላትና ከዛ ካለ ጀምሬ መለ ያሉትን እየጠራው አሳያችኋለሁ ማለት ነው። የኛው ፊደል መጀመሪያ ማን ነው ያላችሁ? አ አ። ስለዚህ ለስል አ የሚል ድምጽ በውስጡ አብሮት አለ ማለት ነው። ያዳመጣችሁ ነው። አ የሚል ድምጽ ለብዬ ስጠራ አብሮ አለ ማለት ነው። ከዚያ መስልም አለ፣ ሰስልም በውስጥ አለ ማለት ነው። ስለዚህ እኔ እየጠራውላችሁ ልሄድ። ለ መ ሰ ረ ሰ ሸ ቀ በ ተ አያችሁት አይደለ? ከዚህ ጋር በሙሉ ያሉት ከለ እስከ መ ያሉት ማለት ነው የሀ ቤተሰቦቹ ሲቀር በዚህኛው ድምጽ ይገዛሉ ማለት ነው። በማን ማለት ነው? አ በሚለው ድምጽ። ስለዚህ ለ ብዬ ስጠራ ለስል አ ሚል ድምጽ አብራ አለው ማለት ነው በውስጡ። መ ብዬ ስጠራም አ ሚል ድምጽ በውስጡ አለ ማለት ነው። በሁለተኛ ደረጃ እነዚህን ደግሞ ልጥራላችሁ።
ይሄ ፊደል ማን ነው ያላችሁ መጀመሪያ ኦ ኦ። ስለዚህ ኦ ሚል ድምፅ በእነዚህ ፊደላት በሙሉ ይገባል ማለት ነው። በእነዚህ ፊደላት በሙሉ ይገባል። ስለዚህ እጠራላችኋለሁ፣ አሁንም ታዳምጣላችሁ። ኦ ኦ ሆ ሆ ሉ ሉ ሁ ሁ ሙ ሙ ሱ ሱ ሩ ሩ ሱ ሱ ሹ ሹ ቁ ቁ ቡ ቡ ቱ ቱ። አያችሁታ? በሙሉ እነዚህ ፊደላት በሙሉ ኡ የሚል ድምፅ በውስጣቸው ታቅፈው ይሄዳሉ ማለት ነው። ስለዚህ እናንተ በጎን ቅጥል ያላቸው ሁለተኛ ፊደላት በሙሉ ያው አብዛኛው ቅጥል ነው ያላቸው። ሮ ለምሳሌ ቀጥላ በታች ገጥመውን ነው እንጂ አብዛኞቹ ፊደላት ሁለተኛ ፊደሎች ከሆኑ በጎናቸው ነው ቅጥል ያላቸው እና እነዚህን ስታስቡ ይሄኛውን ፊደል ማሰብ አለባችሁ ማለት ነው። የዚህ ፊደል ማለት ነው ኦ ድምፁ። ስለዚህ በውስጣቸው ኦ የሚል ድምፅ እንዳላቸውም ማየት ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ይችኛዋን ኢ ትባላለች ኢ። ስለዚህ እነዚህ ፊደላት በሙሉ ስጠራ ይቺ በውስጥ ታዋቂነት አለች ማለት ነው አብራ። አሁንም አድምጡኝ። ሂ ሂ ሊ ሊ ሂ ሂ ሚ ሚ ሲ ሲ ሪ ሪ ሲ ሲ ሺ ሺ ቂ ቂ ቢ ቢ ቲ ቲ። ያው ከዚህ ጋር ማህላችሁ ይችኛዋ ፊደል በድምፅ አብራ ከሙሉ ከዚህ ውስጥ አለች ማለት ነው። እንደገና እዚህ ከአራተኛው ላይ ስንመጣ መጀመሪያ እዚህ ጋር ያልጠራሁላችሁ ይችኛዋ ሀ እና ይችኛዋ ሀ አብረው አሉ ማለት ነው። ስለዚህ እነዚህ ፊደላት አፈንጋጭ ፊደላት ይባላሉ። በድምጻቸው አብረው ከነዚህ ጋር ነው የሚሄዱ። በአራተኛው ድምጽ ነው የሚገዙ። እንደገና ብዙሃኑ ሀም አለች ሶስቱ የሀ ቤተሰቦች ማለት ነው። የመጀመሪያ ዝርያዎች ማለት ነው። ማለት የመጀመሪያ ፊደላት እነሱ በዚህ በአራተኛው አ በሚባለው ድምጽ ነው የሚገዙ ማለት ነው። ስለዚህ እኛውንም የጠራሁላችሁ ልሂድ ሀ ሀ ላ ላ ሀ ሀ ማ ማ ሳ ሳ ራ ራ ሳ ሳ ሻ ሻ ቃ ቃ ባ ባ ታ ታ። ይችኛዋም ኤ ትባላለች ማለት ነው። አምስተኛ ፊደላችን ኤ በሙሉ ቀለበት ያላቸው ያው እነዚህ ፊደላት በሙሉ ቀለበት ያላቸው እሷም ቀለበት አላት። ስለዚህ ይችን በውስጣቸው ይዘው ይሄዳሉ ማለት ነው። ስለዚህ ይችኛዋ ማንም ትባል ኤ ትባላለች ኤ። ስለዚህ ኤ ስል ኤ የሚል ድምፅ አብራ ይዛ ታላለች ማለት ነው። አሁንም ጠራላችኋለሁ ኤ ኤ ሄ ሄ ሌ ሌ ሄ ሄ ሜ ሜ ሴ ሴ ሬ ሬ ሴ ሴ ሼ ሼ ቄ ቄ ቤ ቤ ቴ ቴ። ያው ከዚህ ጋር የምታዩቸው እነዚህ በሙሉ ይችን ድምጽ ይዘው ይሄዳሉ ማለት ነው። ስድስተኛ ደግሞ እ ይባላል። ስለዚህ ይህን ፊደል አብረን እየጠራን እንሄዳለን ማለት ነው። እ እ ህ ህ ል
ል ህ ህ ም ም ስ ስ ር ር ስ ስ ሽ ሽ ቅ ቅ ብ ብ ት ት አያችኋቸዋ በሙሉ እነዚህ ፊደላት የሚል ድምፅ በውስጣቸው ይዘው ይመጣሉ ማለት ነው። ሰባተኛ ኦ ይባላል። ቀደም እንደነገርኳችሁ ኦ። ስለዚህ ፊደላትን በሙሉ ስንጠራ ኦ የሚል ድምፅ ይዘው ይሄዳሉ ማለት ነው። ሆ ሆ ሎ ሎ ሆ ሆ ሞ ሞ ሶ ሶ ሮ ሮ ሶ ሶ ሾ ሾ ቆ ቆ ቦ ቦ ቶ ቶ። ያው ቁልቁል እንደዚህ ስናነባቸው ይሄን መስራት ማለት ነው ድምጻቸው። አሁን ደግሞ ግድም እየጠራው አሳያችኋለሁ ማለት ነው። ግድም እያነበብኩ አሳያችኋለሁ። ለምሳሌ ስለዚህ እነዚህን ፊደል ጥራላችሁና ከዛም በኋላ እያንዳንዳቸውን እነዚህን እየጠራላችሁ ይላሉ ማለት ነው። ኡ ኢ አ ኤ እ ኦ። አሁንም አድምጡ። ያው ከሀ ዝርያዎች በስተቀር የመጀመሪያ ፊደሎች እነዚህ ሀ በዚህ በአራተኛው ድምጽ ይገዛል ያሏችሁ። ከነሱ በስተቀር የተበቀሩት አሁንም ግድም ስንቆጥራቸውም አብሮ ነው የሚሄድ ድምጻቸው። እስኪ እንቆጥር። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ። መጀመሪያ ቁልቁል እያነበብኩላችሁ ይሄዳለሁ። ከዛ አግድም አነብላችኋለሁ ማለት ነው። ቅድም ከሀ ዝርያዎች ብዙሃኑ ሀ የምትባለዋ ይቺ ነች እና ብዙሃኑ የምትባለዋ በአራተኛ ድምፅ ወይም ቻ የሚለው ድምፅ በሚጠራበት አ ባልነው ድምፅ ማለት ነው። መጀመሪያ ላይ በቢጫ ከለር ባሳየኋችሁ በእነሱ ነው የሚገዛ ማለት ነው ይሄኛውም። ስለዚህ ከዚህኛው በስተቀር የተበቀሩት እዚህ ጋር በሙሉ ያሉት በመጀመሪያው ድምፅ ይገዛሉ ማለት ነው። ሁለተኛውም እያሉ እስከ ሰባተኛው ድረስ መጀመሪያ ባስቀመጡላችሁ በሰባቱ ፊደላት ድምፅ ነው የሚገዙት። ስለዚህ አሁን ወደ ጥናቱ ልሰዳችሁና ቀጥታ ቸ ቸ ሀ ሀ ነ ነ ኘ ኘ አ አ ከ
ከ ኸ ኸ ወ ወ አ አ ዘ ዘ ዠ ዠ የ የ ቹ ቹ ሁ ሁ ኑ ኑ ኙ ኙ ኡ ኡ ኩ ኩ ሁ ሁ ው ው ኡ ኡ ዙ ዙ ዡ ዡ ዩ ዩ ቺ ቺ ሂ ሂ ኒ ኒ ኚ ኚ ኢ ኢ ኪ ኪ ሂ ሂ ዊ ዊ ኢ ኢ ዚ ዚ ዢ ዢ ይ ይ ቻ ቻ ሃ ሃ ና ና ኛ ኛ አ አ ካ ካ ሃ ሃ ዋ ዋ አ አ ዛ ዛ ዣ ዣ ያ ያ ቼ ቼ ሄ ሄ ኔ ኔ ኜ ኜ ኤ ኤ ኬ ኬ ሄ ሄ ዌ ዌ ኤ ኤ ዜ ዜ ዤ ዤ ዬ ዬ ች ች ህ ህ ን ን ኝ ኝ እ እ ክ ክ ህ ህ ው ው እ እ ዝ ዝ ዥ ዥ ይ ይ ቾ ቾ ሆ ሆ ኖ ኖ ኞ ኞ ኦ ኦ ኮ ኮ ሆ ሆ ወ ወ ኦ ኦ ዞ ዞ ዦ ዦ ዮ ዮ አግድም ደግሞ ላንብላችሁ ከግራ ወደ ቀኝ ማለት ነው። ቸ ቹ ቺ ቻ ቼ ች ቾ። ልብ ብላችሁ ካደመጣችሁኝ ወደታች ተቆጥረበት የነበረ ድምፅና አሁን ግድም የሚቆጥርበት ድምፅ ተመሳሳይ ነው ማለት ነው። ምክንያቱም የሰባቱን ፊደላት ድምፅ ይዤ ስለመሄድ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ
ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ከ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ደ ጀ ጀ ገ ገ ጠ ጠ ጨ ጨ ጰ ጰ ጸ ጸ ጸ ጸ ፈ ፈ ቨ ቨ ፐ ፐ ዱ ዱ ጁ ጁ ጉ ጉ ጡ ጡ ጩ ጩ ጱ ጱ ጹ ጹ ጹ ጹ ፉ ፉ ቡ ቡ ፑ ፑ ዲ ዲ ጂ ጂ ጊ ጊ ጢ ጢ ጪ ጪ ጲ ጲ ጺ ጺ ጺ ፊ ፊ ቪ ቪ ፒ ፒ ዳ ዳ ጃ ጃ ጋ ጋ ጣ ጣ ጫ ጫ ጳ ጳ ጻ ጻ ጻ ጻ ፋ ፋ ቫ ቫ ፓ ፓ ዴ ዴ ጄ ጄ ጌ ጌ ጤ ጤ ጬ ጬ ጴ ጴ ፄ ፄ ፄ ፄ ፌ ፌ ቬ ቬ ፔ ፔ ድ ድ ጅ ጅ ግ ግ ጥ ጥ ጭ ጭ ጵ ጵ ጽ ጽ ጽ ጽ ፍ ፍ ቭ ቭ ፕ ፕ ዶ ዶ ጆ ጆ ጎ ጎ ጦ ጦ ጮ ጮ
ጶ ጶ ጾ ጾ ጾ ጾ ፎ ፎ ቮ ቮ ፖ ፖ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ቨ ቮ ቪ ቫ ቬ ቭ ቮ ፐ ፑ ፒ ፓ ፔ ፕ ፖ። እንዴት ቆያችሁ ውድ ቤተሰቦች? እየተከታተላችሁ እንዴት ቆያችሁ ማለት ነው አሁን። ስለዚህ እንዳሳየዋችሁ ከዚህ ጋር የሰባቱን ፊደላት የመጀመሪያዎቹን ድምጻቸውን ከለየን በኋላ የእያንዳንዳቸውን የእነሱን መያዝ ብቻ ነው የሚጠበቅብን ማለት ነው። በእያንዳንዳቸው ፊደላት ገብተው እነዚያ ይነበባሉ። የመጀመሪያው ድምጽ መጀመሪያ እንዳልኋችሁ በመጀመሪያ ይነበባል፣ ሁለተኛው በሁለተኛ፣ ሶስት በሶስት፣ አራት በአራት፣ አምስት፣ ስድስት፣ ሰባት እያለ ይቀጥላል ማለት ነው። እና ምንድነው የሚጠበቅብን? መጀመሪያ የሰባቱን ፊደላት ድምጽ መለየት ብቻና ብቻ ነው የሚጠበቅብን ማለት ነው። በድምጽ አለየን ላለ ብላችሁ ደውላችሁም ለነገራችሁኝ እንዲሁም ማስተምራችሁ እንደዛ ብላችሁ ለጠየቃችሁኝ ለእናንተ ነው የሰራሁላችሁ ማለት ነው። እና እንዳልኋችሁ ከመግቢያ ላይም ይህን ቪዲዮ ሸር እያደረጋችሁ ለብዙ ሰው አድርሱት። በአጭር ሰዓት ደግሞ በአጭር ጊዜ በአንድ ወር ውስጥ ተምረን ማንበብ እንችላለን የምትሉ ካላችሁ በዋትስአፕ በኢሞና በቴሌግራም እናስተምራችኋለን። ከታች ባስቀመጡ ስልኬ መደወል ይቻላል። መልካም ጊዜ ይሆንላችሁ። ቻው